የማርቆስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። የእግዚአብሔርም ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ስም ወደ ባህር ማዶም ወደ ጌርጌሴኖን ሀገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር፣ በሰንሰለትም እንኳ ማንም ሊያስረው በዚያ ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈው የሚችል አልነበረም። ሁልጊዜም ሌትና ቀን በመቃብርና በተራራ ሆኖ ይጮህ ነበር፣ ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት፣ በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና። ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ከአገርም ውጪ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብሎ ለመኑት። ኢየሱስም ፈቀደላቸው። እርኩሳን መናፍስቱም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህሉ መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ። እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበትን ሌጊዮንም የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩና ፈሩ። ያዩት ሰዎችም አጋንንት ላደሩበት ሰው የሆነውን ስለ እሪያዎቹም ተረኩላቸው። ከሀገራቸውም እንደሄዱላቸው ይለምኑት ጀመር። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረ ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤተሰቦችህ ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመር። ሁሉም ተደነቁ። አሜን። እግዚአብሔር አምላካችን ሆይ ለዘላለም ስምህን እንባርካለን። አንተ ቸር አምላክ፣ በዘመናት መካከል የሚመስል የሌለ ታላቅን ነገር ሁልጊዜ የምታደርግ ለሕዝብ የሚበጀውን ሁልጊዜ በመልካምነት የምታጠግብ ቅዱስ ሆይ በጌታችን በኢየሱስ ክርስቶስ ስም ስለዚህ ቀን እጅግ አድርገን እንባርካለን። ሰማያት ያረጃሉ፣ ምድርም ደግሞ ትጠቀልላለች። የሁሉ ፍጻሜ አንድ ቀን ይሆናል። አንተ ግን ያው አንተ ነህ። ዓመታቶች ሊያረጁ አይችሉም። በዘላለም ዙፋን ላይ ነግሰህ ከብረህ ያለ ቅዱስ አባት ሆይ በጌታችን በኢየሱስ ክርስቶስ ስም እንባርካለን። እግዚአብሔር ሆይ የሕዝብ ደጀን አንተ ነህ። የሕዝብህ ሞገስ አንተ ነህ። የሕዝብህ እድል ፈንታ አንተ ነህ። እግዚአብሔር ሆይ የምታኖረን የምታስቀጥለን አቅም የምትሆነን እግዚአብሔር አባታችን ሆይ ሕይወት የሆንከን አንተ ነህ። ለዘላለም ስምህን እንቀድሳለን። እግዚአብሔር ሆይ በክፉዎች መካከል ለራሳቸው ምኞትና ፈቃድ ካልፈው በተሰጡ ሰዎች መካከል ለአንተ ሆነን እንድንጨርስ የልብህን አውርተን ፈቃድህን ገልጠን እንድንጨርስ የሚያስችለው ያሕያው የሆነው መንፈስህ በጌታችን በኢየሱስ ክርስቶስ ስም በዘመናችን ይገለጥልን። ለአንተ ኖሮ ማለፍ እንዴት ክብር ነው! ደስታህን አሳይቶ ማለፍ እንዴት ደስታ ነው! እግዚአብሔር አምላኬ ሆይ እባክህ እንዲህ ያለ ጸጋ እንዲበዛልን በኢየሱስ ስም ጸልያለሁ። ከእኛ እንድታድነን፣ ከፈቃዳችን እንድታድነን፣ ለራሳችን ከምንሯሯጥለት ነገር እንድታድነን፣ ይልቁንስ ወደ ፈቃድ ዘንበል እንድታደርገን ጌታ ሆይ ወደ ሐሳብ ዘንበል እንድታደርገን በኢየሱስ ስም ጸልያለሁ። ከተለመደ ሕይወት እንድታድነን፣ ከለመድነው ዙረት ካለበት እሽክርክሪት ካለበት አሁንም ያንኑ ከሚመስል አይነት ሕይወት እንድታድነን፣ ፈቀቅ እንድታደርገን፣ በብርሃን እንድታመላልሰን እግዚአብሔር ሆይ ለአንተ ኖረን የምንጨርስበት ጸጋ እንዲበዛልን በኢየሱስ ስም ጸልያለሁ። ባካችሁ ትችሉ ከሆነ ቀኛችሁን ከፍ አድርጉና ይሄን ጸሎት እንጸልይ። በእግዚአብሔር በአምላካችን ፊት ያንተን ፈቃድ አገልግለን ጌታ ሆይ እንድንጨርስ እርዳን። ጉልበታችን ላንተ ሆኖ እግዚአብሔር ሆይ አቅማችን ላንተ ሆኖ ዘመናችን ላንተ ሆኖ ቤታችን፣ ስኬታችን፣ ዕውቀታችን ሰው አለኝ ብሎ የሚኩራራውን ነገር ሁሉ አንተን በእግሮች ስር ማስቀመጥ የምንችልበት ጸጋ በጌታችን በኢየሱስ ስም ይብዛል። እግዚአብሔር ሆይ ኪሳራ የለው ላንተ ኖሮ መጨረስ፣ ኪሳራ የለው ኢየሱስ ብሎ መጨረስ፣
ኪሳራ የለው። ላንተ ተለይቶ መጨረስ ያዋጣኛል ብሎ መጨረስ ኪሳራ የለው። ለኛ ማትረፍ ነው። ከማይጠቅም ነገር መለየት ማትረፍ ነው። ለስምህ ብለን እግዚአብሔር ሆይ አንተን ደስ ለማሰኘት ብለን ከማይረባን ነገር መለየት ለኛ ትርፍ ነው። ዛሬ በኢየሱስ ስም እንጸልያለን። ይሄ መንፈስ በልባችን ይግዛ። ሌላውን ከንቱ አድርገን የምንጥልበት ኃይል በኢየሱስ ስም ይለቀቅልን። ኤላ ማርዶፎ ሰባራሃ ጋጃ ዳሊያላማ እግዚአብሔር ሆይ እንዳናወዳድርህ ከሚሆነው ነገር ጋር እንዳናወዳድርህ እግዚአብሔር ሆይ እባክህ ለሌሎች ነገር ልባችን እንዳይማልን፣ ለሌላ ነገር ታልፈን እንዳንሰጥ፣ ፈቃዳችን ለሌላ እንዳይሆን በጌታችን በኢየሱስ ክርስቶስ ስምና ስልጣን በልባችን ላይ ብቻህን እንድትነግስ በጌታ በኢየሱስ ስም እንጸልያለን። እንድታሸንፈን ጌታ ሆይ እንድታሸንፈን፣ ላንተ ብቻ ኖረን እንድንጨርስ፣ የልብህን ብቻ አድርገን እንድንጨርስ፣ ከፊት ይልቅ እንድንጠጋ፣ ከፊት ይልቅ ወደ አንተ እንድንቀርብ ጸጋ በሙላት በኢየሱስ ስም ይገለጥልን። የዚህ ሕዝብ ኩራት አንተ ነህ። ሌላ ቦታ አይሆንልንም ጌታ ሆይ፣ ሌላ ቦታ አያምርብንም፣ ሌላ ቦታ አይሳካልንም። ብንደክም ነው ጌታ ሆይ፣ እንዲሁ ብንዝል ነው፣ እንዲሁ ብንሰንፍ ነው፣ ሌላ አማራጭ ብንመለከት ነው። የነፍሳችን ዓለም አንተ አይደለህም ወይ? ደስታ የምታስታጥቀን አንተ አይደለህም ወይ? በጦር ክልል መካከል ኃይል የምትሞላን አንተ አይደለህም ወይ? በተከበበ ከተማ ምሕረቱን ከኔ ያላራቀ ተብሎ እንደተጻፈ የከበበንን ነገር ረስተን በስምህ ላይ እንድንደገፍ የምታስችለን አንተ አይደለህም ወይ? እጸልያለሁ በኢየሱስ ስም ይሄ ኃይል ይብዛልን። ማራፋኮታ ብራዛቲያ ካባጋጃዲያ ላባና ማሃዶራ ባጋዳሪያማ አንተ ብቻ ነህ ጌታ ሆይ፣ አንተ ብቻ ነህ፣ አንተ ብቻ ነህ አንዋሪያችን፣ አንተ ብቻ ነህ መጋቢያችን፣ አንተ ብቻ ነህ ከፊት መሪያችን፣ አንተ ብቻ ነህ፣ አንተ ብቻ ነህ ስለኛ የምትጠራ፣ አንተ ብቻ ነህ ፈጥነህ የምትደርስ። ዛሬ ምን እልሃለን? እባክህ ዕድሜያችን ካንተ ጋር ይጠቅለል። አንተን አክብሮ መሞት እንዴት ክብር ነው ጌታ ሆይ! ላንተ ደስታ ኖሮ ማለፍ እንዴት ክብር ነው! እባክህ ይሄ ጸጋ ይብዛል። እኔንና ይሄንን ጉባኤ በዚህ መንፈስ አግዘን። የሚሆነ ሁሉ ደግሞ ላንተ ክብር ይሁንልን። መምህራችን መንፈስ ቅዱስ በቃለ ማዕድ ዙሪያ ተሰብስበናለን። ደስታህን እንድትመግበን ፈቃድህን እንድታሳየን እግዚአብሔር ሆይ የቃል ብርሃን በጉባኤያችን መካከል በሙላት እንዲሆን በኢየሱስ ስም ጸልያለሁ። ለዘላለም ስምህ የተቀደሰ ይሁን። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። አሜን። እንግዲህ መጽሐፍ ቅዱሳችን እንዳነበብነው በዚህ በማርቆስ ወንጌል መጽሐፍ ምዕራፍ 5 ላይ ያለውን ታሪክ ብዙዎቻችን እንደምናውቀው አስባለሁኝ። በተለያየ ጊዜ ከምንጠቅሳቸው የእግዚአብሔር ቃል ክፍሎች መካከል ተጠቃሽ የሆነው ቃል ነው እና በጣም አስደናቂ የሆነ ታሪክ ነው። መጽሐፉ እንደሚነግረን እጅግ አስቸጋሪ፣ ለማንም የሚገዛ ያልሆነ፣ ብዙዎችን ያሸነፈ፣ ብዙዎችን ያስቸገረ፣ ሰንሰለትን የሚበጣጥስ፣ የእግር ብረትን የሚሰብር እና ራሱን በድንጋይ የሚቧጭር፣ ሚጮህ፣ ሌሊቶችን ሚጮህ፣ ቀኖችን ሚጮህ፣ የሚቀርበው ወዳጅ የሌለው፣ በምክር ያልተመለሰ፣ በምንም አይነት ጉልበት ሊቀየር ያልቻለ ሰው ጌታ ኢየሱስ መጥቶ ከሱ ጋር ከመሆኑ የተነሳ እንዴት አይነት የህይወት ለውጥ እንዳደረገ ነው አሁን ቀደም ብለን ባነበብነው በዚህ መጽሐፍ ቅዱሳችን ላይ የምናገኘው ይሄ ታሪክ። እንግዲህ ልነግራችሁ የምፈልገው ታሪክ ይሄንን ነው። ቀድሞ የመጣልን አለ። አሜን። አጠገባችሁ ያለውን ሰው ያዝ አድርጉና ንገሩት፣ ቀድሞ የመጣልህ አለ በሉት። ወዳጄ ቀደመልህ አለ በሉት። ቤተሰብ ቀድሞ የመጣ አለ። ጓደኛ ቀድሞ የመጣ አለ። ሁሉ ቢከተሉ ከኢየሱስ ቀጥሎ ነው። የቀደመ አለ። የቀደመ አለ። ምትችሉ ኮሎ ጨኩበልና እስኪ የቀደመ አለ በሉ እስኪ አለ። እና መጽሐፍ ቅዱሳችን እንደሚነግረን ብቸኛ ነው። ከማንም ጋር አይደለም ያለው። ማንም ሊረዳው አልቻለም። የማንም ጉልበት ሊያግዘው አልቻለም። በጣም በብዙ ፍርሃት የሚፈራ ሰው ነው። ሚኖረው በመቃብር ስፍራ ነው። እንዳነበብነው እንደ እግዚአብሔር ቃል ማለት ነው። ሚኖረው ለብቻው ነው እና ሰዎች በቁጥጥራቸው ስር ሊያደርጉት ሞክረው ያውቃሉ። እና ካደረጉት ሙከራ መካከል አንዱ እጆቹን በሰንሰለት ማሰር ነው። እግሮቹን በእግር ብረት ማሰር ነው፣ እንዳይንቀሳቀስ ለማስገዛት። እና መጽሐፍ ቅዱስ እንደሚነግረን ግን ሰብሮት ይነሳል። ይሄ ሰውዬ ሰንሰለቱን ቆራርጦ ይነሳል። ማንም ሊችለው አልቻለም ነው የሚለው መጽሐፍ ቅዱሳችን። ማንም ይቆጣጠረው ዘንድ፣ ማንም ያሸንፈው ዘንድ። በጣም አስቸጋሪ ሰው ነው። በጣም ከባድ ሰው ነው። የዋዛ ሰው አይደለም። ደግሞ ብቸኛ ነው። ማን ይረዳዋል? እንዲህ ያለን ሰው
እና የሚኖረው መቃብር ሰፈር ነው። ለኑሮ ምቹ አይደለም። ጓደኛ የሚበዛበት ሰፈር አይደለም። ሰዎች የሚያገኙበት ሰፈር አይደለም። ደግሞ እንደሱ ብቻ አይደለም የሚለው መጽሐፍ ቅዱሳችን በመቃብር ስፍራ እየጮኸ ነው የሚከርመው። ራሱን ይጎዳል፣ ራሱን ይቦጫጭቃል። ሰውነቱ በሙሉ ጠባሳ ነው። እና ማን ይቅረበው እንዲህ ያለን ሰው? አንደኛ አታሸንፉት፣ ጉልበታም ነው። በዛ ላይ በክፉ መንፈስ ተይዟል። መጽሐፍ እንደሚነግረን ጭፍራ ነው ላዩ ላይ ተቀመጠው፣ ከቁጥር የዘለለ በጣም ከባድ መናፍስት በላዩ ላይ ያሉበት። ማን ያድነው? የትኛው ምክር ነው ሊመልስ የሚችለው? የትኛው ብርቱ ወሬ ነው ሊመልስ የሚችለው? የትኛው ኃይለኛ ሰው ነው ይሄንን ሰው ሊይዘው ሊያረጋጋው ልቡን ሊመልስ የሚችለው? ማን ይችላል? እንደዚህ አይነትን ሰው እንዴት ታግለኸው ታሸንፋለህ? መንፈስ በውስጡ የሞላ አመሉ ከሰው ማይቀርብ ባህሪው በፍጹም ከሰው ማይገጥም የሆነን ሰው ማነው ሊያሸንፈው የሚችለው? ሞከሩ ሰዎች። ግድ የለም እኔ ልሞክር ሳይል ይቀራል ብላችሁ ነው አንዳንዱ። እኔ ልሞክር ሰንሰለት አለኝ፣ እኔ ልሞክር እቆጣዋለሁ፣ እኔ ልሞክር የሆነ ነገር አለ። ሞከሩ፣ አልቻሉም። ማንም አልቻለም ነው የሚለው መጽሐፍ ቅዱሳችን። ማንም ሰው ሊያቆመው አልቻለም። የትኛውም ጉልበተኛ ደግሞ ምቹ ሰፈር አይደለም ያለው እኮ ነው የምላችሁ። ሰፈሩ ራሱ መቃብር ሰፈር ነው እና በየቀኑ ብታገኙት አይነት ሰው አይደለም። ራሱን ነጥሎ ያለ ነው። መንፈሱ ነው ይዞት የሄደው ወደዚያ ሰፈር። ይሄ መንፈስ ከዚህ ሰው ላይ ካልተነሳ በስተቀር ከሰው መሃል ሊቀላቀል ሰውንም ሊሰማ በፍጹም አይችልም። ይህ ሰው ለብቻው የተጋለጠ ሰው ነው። ለብቻው ሰፈር የቀየረ ሰው ነው። እንደውም እንደዚህ ነው የሚለው መጽሐፍ ቅዱሳችን፣ በዛ ጋር ማንም ሊያልፍ አይፈልግም ነበር። ከጩኸቱ የተነሳ ከአስፈሪነቱ የተነሳ አይደለም ልትቀርቡት፣ መንገድ ያስቀይራችኋል። በጣም እጅግ አስፈሪ ሰው ነው። በጣም እጅግ አደገኛ ሰው ነው። ማን ይድረስለት? በቃ ይሄን አስታውሻችሁ ነው ዛሬ የሚጨርሰው። ማን ይድረስለት እንዲህ ላለ ሰው? ዘመድ ላጣ ሰው ማን ሊደርስ ይችላል ነው እኮ የምላችሁ። ከአቅማችሁ በላይ ለሆነ ሰው፣ በምንም አይነት ጉልበት ሊቀየር ያልቻለ ሰው፣ ቁጣ ማይመልሰው፣ ሰንሰለት ማይመልሰው፣ ዱላ ማይመልሰው፣ የትኛውም አይነት ጉልበት አለኝ ሚል ነገር ሊመልሰው ያልቻለን ሰው ማነው ሊያረጋጋ የሚችል? ሊረጋጋ አልቻለም። ሊሰክን አልቻለም። ነፍሱ ልትመለስ አልተቻለችም። እና ሰዎች ተስፋ ቆርጠውበታል። ሰዎች ስም ሰጥተውበታል። በቃ ይሄ ማለት ማይመለስ ነው። በቃ ይሄ ማለት በፍጹም ሰው ሊሆን ማይችል ነው። እና ሰፈሩ መቃብር ሰፈር፣ ቀየው ከሰው የሌለ ለብቻው የተቀመጠ እና መንፈሱም ያሽከረክረው። በቃ ይሄን ሰው ማንም ሊያድነው አይችልም ተብሎ ስም ወጥቶለታል። መጽሐፍ ቅዱስ ሲነግረን ግን እንዳነበብነው እንደ እግዚአብሔር ቃል ጌታችን ኢየሱስ ወደ ጌርጌሴኖን መጣ ይላል። እና ህዝብ አይደለም የጠበቀው። እንደዚህ ኮንፈረንስ ሰብሰብ ብለው ፖስተር አዘጋጅተው ናልን ብለውት አይደለም። ሲጀመር የሚመጣበት ቦታ አይደለም ጌታ የመጣው። በጣም በተዘጋጁ ሰዎች መካከል አይደለም የመጣው። ከሰፈር የወጣ ከከተማ የወጣ ጨለምለም ያለ ደንገዝገዝ ያለ ምድረ በዳም ይመስል ሰፈር ላይ ያለ ጠሪ መጣ የኔ ጌታ። ያለ ጋባዥ ሳይጋብዙት ባክና ሳይሉት ይመለከተው ነበርና በሰው መካከል ያልተቻለውን ሰው ሞክሮ ያቃተውን ይሄንን ከባዱን ነገር ሼባላ ባራካስ መጣ። ይህ ሰው ወደ ጌታ ወደ ኢየሱስ እንዳይቀርብ አይችልም። የሚያውቀው ሰው ሊረዳው አይችልም። በጣም የቅርቡ የተባሉ ሰዎች ሊያግዙት አይችሉም። ኢየሱስ ጋር ሊያመጡት አይችሉም። በጣም ብዙ ኪሎ ሜትሮች ማቋረጥ አይችልም። ከሰው አይገጥምም። በላዩ ላይ ያለው ችግር፣ በላዩ ላይ ያለው መንፈስ ወደ ጌታው የሚያመጣ አይደለም ካልመጣለት በስተቀር። ቸር አይደለ ኢየሱስ? ገራሚ እኮ ነው የኔ አባት። ቃል ሊገልጠው ከሚችለው በላይ እሱ መልካም ነው። ሰው አትሞ ዘግቶ በቃ ይሄ ሰው በቃ ጨርሷል ብሎ ወደ ቤቱ ሲገባ የኔ ጌታ መጣ ወደ ሰፈሩ፣ መጣ ወደ ተዘጋው ቦታ፣ መጣ ሰው ተስፋ ወደ ቆረጠበት ሰው ሳይጠራው እኮ ነው የምላችሁ። እንደኛ ተሰብስቦ ና ምናም ተብሎ እኮ አይደለም። የጠሪ ፈላጊ ያገኝ አረ ፈላጊ የሌለው ባራካት ያላፈላ ፕራዛካታ ዲያላባ ቀደመ። ከሁሉ ቀድሞ መጣ። ከሁሉ ቀድሞ ሞክረው ሲመለሱ ጀመረ የኔ ጌታ። ዛሬ እሱን ላስታውሳችሁ ነው የቆምኩት በፊታችሁ። ሰው ሞክሮ በጨረሰው ጉዳይ አይደል ቢመጣልን አይደል? አዎ
የመጣልን ፈልገ ነው አይደል ፈልጎን እኮ ነው የመጣው እንዴት ችለን እንፈልገዋለን የሱ ትልቅነት እኮ ረቂቅ ነው ማንም ሊደርስበት በማይችል ታላቅ ዙፋን ላይ የተቀመጠ ጌታ ማንም የማይፈልገውን ለማንም እዚህ ደርሳል ተብሎ በሰው አእምሮ የማይገመተውን ሰው ፍለጋ ያቋረጠ መጽሐፍ ቅዱስ እንደዚህ ነው የሚለን እንደውም እዚህ ከመድረሱ በፊት ጌርጌሴኖን ከመድረሱ በፊት ማዕበል ታንኳውን ያናውጣት ነበር ይላል እናንተ ምዕራፍ 4 የመጨረሻዎቹን ቁጥሮች ሂዱና አዩ ወደዚህ ሰው እንዳይመጣ ማዕበል ተነስቷል ኢየሱስ ግን ማዕበሉን ጸጥ አድርጎ መጣ አሁን ኢየሱስ እዚህ ሰፈር ህዝብ አለ አይ ህዝብ የለም እዚህ ሰፈር የሚጠብቀን የነገርከው ሰው አለ አይ የለም ፕሮግራም ያስያዘ ሰው አለ አይ እኔ የምፈልገው ሰው ያልፈለገው በሰው አይን ያልሞላ ሸማራዲያ ካባራሃዶ ሶፕሮፎራዲያ ማካቶራ ይጠቅማል ያልተባለ ይሄ ሰው ይበጃል ያልተባለ ይልቁንስ ከሰፈር የወጣ ከከተማ የወጣ ስም የተሰጠው ሰው ቀደመ የኔ ጌታ ቀድሞ ያቋረጠ መጣ እስኪ መጣ በሉ እስኪ መጣ ኢየሱስ ና መንፈሱ መንፈስ ያለበት ሰው ይሄ ሰው እየተንደረደረ አይደል የሚለው መጽሐፍ ቅዱስ በኢየሱስ እግር ስር ለመጀመሪያ ጊዜ ተሸነፈለት እና ሰንሰለት አላሸንፈው ያለ የእግር ብረት አላሸንፈው ያለ በጣም ብዙ ሰዎች ሞክረው ታግለው ሊያሸንፉት ያልቻሉት ይሄ ሰው መጽሐፍ ቅዱስ ሲነግረን እንደዚህ ይላል እየሮጠ መጥቶ ኢየሱስ እግር ስር ላይ አሜን በቃ በተባለው ላይ በቃ ሰዎች ባሉት ላይ ለትመዳኝ መተየለም ወይ ፈላጊ ወንድም ጋሼ ለባራካታ ዲያላባ ያበቃው ነገሬ ማነው ረማነው የሌለው ነገሬ ጠርቶ ያመጣው ማነው ባራዲያላባና ማሳካታና ባራዲያላባራዲያላባራዲያላባራዲያላባ ኢየሱስ ነው በሉማ ኢየሱስ ነው ኢየሱስ ነው ወድሃለው መድኃኒቴ ስለ ኢየሱስ ለባዳባጋዳ ነቤላ ባራዲያ ለባና ማጋዶራ ባጋጃቲ ለባራባራዲያ ለባዳባራጋዳ ያለባ ፈላጊ ያጣ ዘመድ ያጣ ወዳጅ ያጣ በሰው ሊፈለግ ያልቻለ በሰው ሊወደድ ያልቻለ አንድ ፈላጊ ተገኘለት ይሄ ፈላጊ ተራ እንዳይመስልህ ይሄ ፈላጊ ምናምን እንዳይመስልህ ይሄ ፈላጊ ዝም ብሎ እንዳይመስልህ የሰማይ ድምቀት የሆነ ምድርና ሰማይን የፈጠረ ታላቅ የሆነ እርሱ መጣ ሸባራካታ ዲያላፌላማ ቀድሞ መጣ ሞት ሳይቀድመው ችግር ሳይቀድመው መንፈሱ ሳይገለው ቀድሞ ሸባራሃዲ ተባራሃዶ ባራባጋ ባካችሁ ጮክ በላሲ ቀድሞ መጣልኝ በሉስ መጣልኝ የነበረብኝ ሸክም ከባድ ነበረ ከሰው መካከል ማይቀላቀል ነበረ ጌታዬ መጣ አዳኜ መጣ ታዳጊዬ መጣ ማሳና ካቶፕራዛ ፋና ማጋዲ ያላባ ወረደ ማዕበሉን እየገሰጸ መጣ ኢየሱስ የሁሉ ጉዞ የምትመጣው ምን ያህል ህዝብ የምትጠብቅ ነው ምን ያህል ከተማ ሊጠብቅ ነው አይ ለከተማ አይደለም የመጣው ምን ያህል ህዝብ ነው አይ ለህዝብ አይደለም አንድ አለ ተስፋ ቆርጦ የተቀመጠ ሰው ተስፋ የቆረጠበት ሰው ግራ የገባው ከዚህ በኋላ አይመለስም የተባለ እኔ እጅ ላይ ግን የሞት
የሞተ ይነሳል። ኤላ ማርዶፎሳ ብራሳካታ የነካኝ ኢየሱስ ስለሆነ ነው ደና የሆንኩት። የነካኝ ኢየሱስ ስለሆነ ነው በሕይወት ያለሁት። የነካኝ ኢየሱስ ስለሆነ ነው ከሰው መሃል የተቀላቀልኩት። ብዙ ሰው ሞክሮ ያልቻለው፣ ብዙ ሰው ሞክሮ ያልተለወጠው ኢየሱስ ቢነካኝ ነው። ኤላፌና ማርዶ ፕሮቮካ ባጋታ ዲያማ ካዶራ ባጋቻ ዲያማ እሺ ምን እንዲያረግልኝ ነው? ቢሆን ነገር እንዲያይ ምንም እንዲያረግልኝ አይደለም። ታዲያ ለተጨነቀ ነፍስ ግድ የሚለው ጌታ፣ ግራ ለገባት ነፍስ ግድ የሚለው ጌታ እኔን ቢያየኝ መጣ። የማልጠቅመው የማልረባው በሰው መካከል ቦታ የሌለኝ ይበቃል ተብሎ በር የተዘጋብኝ ቀደመና መጣ። ኤላፌራ ብራሳቲያ ኖርማል መሆን የማልችለው ከወደኩበት ያነሳኝ የምህረት እጅ ስላለ ስሙ ሲጠራ ላመልከው ስመጣ ላገለግለው ስመጣ ኖርማል መሆን የማልችለው ታሪክ ያለኝ ሰው ነኝ። ባለ ታሪክ ነኝ። ፈላጊ የሌለኝን የፈለገኝ፣ ረዳት የሌለኝን የረዳኝ። ባካችሁ እዚህ ጉባኤ እንዲህ ያለ ሰው ካለ ጮክ ይበልና እስኪ ኢየሱስ ይበላ። እኔ ያልዘመርኩኝ ማን ይዘምር? ሌላ አልጠብቅም ከቶ እንዲህ በቀላል ላማካቲያ ላባራ ባጋዳዲያ ባጋ በሉ ትንሽ ከቀለለኝ በየእጅ አያልቅም ብዘምር ባወራ ስላረከው ታምር ስሙኝ። ባይመጣ ሌሊቱ ከባድ ነበር። ባይመጣ ቀንበሩ ከባድ ነበር። ባይመጣ የተያዝኩበት ከባድ ነበር። መጣ እኔ ጋር መጣ። ኢየሱስ መጣ ወደ እኔ። ኤላካቲያ ፌላ ብራሳካታ ጸሎት የቻልኩት ከመጣ በኋላ ነው። ጸሎቴ አይደለም ያመጣው። ጸሎቴ አይደለም ያመጣው። ከጸሎቴ በፊት እየወረደ የተለየን ስለሆነን አይደለም። በጥልቅ ሁኔታ ከሰዎች ጋር ስለምንተካከል አይደለም። የማንጠቅም ነበርን፣ የሞትን ነበርን፣ የተጣልን ነበርን። ታዲያ ምን አመጣው አትለኝ? ሸራደን ይቅርታ ያለው አምላክ በጨለማ ያለው ነፍሴ ተንከራታ መቼ ተውከኝ የኔ ጌታ መቼ የሰይጣን ምርኮኛ ሆኜ የተጠቃሁ አወጣኝ ብቻዬን ሳለቅስ ሆኜ ጠዋት ማታ ስጮህ ብዬ የኔ ጌታ ስጮህ ብዬ የኔ ጌታ ድምፄን ሰምተህ ደረስክ ሳትቆይ እስከ ማታ እኔ ያልዘመርኩ ማን ይዘምር? ከቶ እንዲህ በቀላል ትንሽ ከቀለለኝ ብዬ እንጂ አያልቅም ብዘምር ባወራ ስላረከው ታምር ስላሸጋገርከኝ አምላኬ 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 ክብሬን ማረዬ አምላኬ 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 ክብሬን ስምህን ጠርቼ ድኛለሁኝና በላይ በላዩ ላይ ልጨምር ምስጋና አረኔ አመለጥኩኝ አንተን በማመኔ በሰውነቴ ላይ ታወቀኝ መዳኔ። አዎ ታዲያ እንዴት ዝም ይላል የተደረገለት በድቅድቅ
የሆንክልኝ አምላኬ 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 ክብሬን አምላኬ ላፋና ማጋቶሮ ቦጎጆሮ ቦራባጋዳዲያ ባስ ስሙኝ ይሄን ነግሬያችሁ ነው የሚጨርሰው። ና ኢየሱስ ወደ ጌርጌሴኖ መጣ። ከታንኳ ወረደ። ይሄ ሰው እየተንደረደረ ኢየሱስ እግር ጋር መጣ፣ ሰገደለት እና መንፈሱ ራሱን መግለጥ ጀመረ። ኢየሱስ ማን አለው? እኔ ሌጊዮን ነኝ፣ ከቁጥር በልጣለሁ፣ ጭፍራ ነኝ አለው። በል ከዚህ ሰው ይውጣ አለው። አይ እንደው ባክህ ዛሬ ያሉት ሪያ መሃል ጣለኝ አለው። 2000 የሚያሉ ነው እኮ የሚለው መጽሐፍ ቅዱስ። እነሱ ውስጥ ገቡ፣ እየተንደረደሩ ወደ ባህር ሰጠሙ እና ይሄ ሰው ነፃ ወጣ። ይሄ ሰው ልቡ ተመለሰ እና መጽሐፍ ቅዱስ ሲነግረን እንደዚህ ይላል፣ የአካባቢው ሰው ደነገጠ። እንዴት ቻለ? እንዴት ይሄም ሰው ነፃ ይወጣል? ይሄም ሰው ደህና መሆን ይችል ነበር? አዎ ኢየሱስ እስኪመጣ ነው ነገር ሁሉ የሚከብደው። እኔ ተስፋ ይታየኛል በምድሬ ላይ፣ በዚህ ከተማ ተስፋ ይታየኛል። የከበደን ነገር ማቅለል የሚችል ኢየሱስ አለ። ጥሩ ስለሆንኩ አይደለም ስሙን ምጠራ፣ ጥሩ ስለሆንኩ አይደለም ማገልገል የቻልኩት። ቢነካኝ ነው፣ ብነካ ነው። ምህረቱ ቢነካኝ፣ ይቅርታው ቢነካኝ፣ ርኅራኄው አምናለሁኝ። በተለያየ ተስፋ መቁረጡ ስለተቀመጡ አንድ የምስራች አለኝ። ነፃ ማውጣት የሚችል ኢየሱስ አለ። ሲያሸንፈው ሲያስጨንቀው የነበረ ያ ሁሉ መንፈስ ኢየሱስ ሲመጣ ተሸነፈ። እስኪመጣ ነው ለካ፣ እስኪመጣ ነው ለካ የኔ ጌታ። እስኪቀድም ነው ለካ፣ እስኪቀድም ቀድሞ እስኪመጣ። ልብስ ለበሰ የሚል ቃል ታስታውሳላችሁ? ቅድም ልቡ ተመለሰ፣ ልብሱን ለበሰ። ና እረኞቹ ሸሽተው ወደ ከተማ ሄዱና ና የሉም እኮ አሁን ሪያ የለም ገብቶ ሞቷል። ምን ነው ሲባል አራ ያ ሰው እኮ ዳነ፣ ያ ሰው ዳነ እና ያ ሰው ተመላው። የከተማው ሕዝብ ተገልብጦ ሲመጣ ኢየሱስን አዩት። ሶሌንሲያ እንደማርክ ሰውየው ለማየት የተንደረደረ ሁሉ ኢየሱስን አየው። ማነው ታምር ያደረገው? ኢየሱስ ነው። ማነው የዚህ ሰው ልብ የመለሰው? ኢየሱስ ነው። ማነው ታምር ሊያደርግ የቻለው በዚህ መካከል? ኢየሱስ ነው። ሌላ ማንም ሊሆን አይችልም። ጉልበተኛ አይደለም እሱ፣ የጉልበተኞች ሁሉ ዋና ነው እሱ። ንጉሥ ብቻ አይደለም፣ የነገሥታት ሁሉ ስሙኝ። ሰው አጠገቡ ተቀመጠ። ሰው መሃል መቀመጥ የማይችል ሰው ከበበው። ይነኩት ይዳስል አንተነ ያቅፉታል። ኢየሱስ ከነካው በኋላ ነው አቃፊ የበዛው። ያልቻሉትን ታሪክ ነው የነካው። ወዳጅ ቢጨመር የሚያሞግስ ቢመጣ የሚጨብጣችሁ ወዳችኋል የሚል ቢመጣ እንደዚህ ስለሆናችሁ አይደለም። እኛ እንደዚህ አልነበርን። የተጠላን ነበር፣ በኃጢአት እስራት ውስጥ ነበር። መጣ ግን አዳኙ መጣ፣ ሸክሙን የሚሰብረው መጣ። ወዳለሁ ብለው ያቅፉት ነበር። ከኢየሱስ ኋላ ቢተርፍ ክብር ለኢየሱስ ይሁን። ያቅፉት። አንተ ነህ ይሉታል። እኔ ማነካ? መጽሐፍ ሲናገር እንደዚህ ነው የሚለው፣ ልቡ ተመለሰ። መረጋጋት ራሱ በኢየሱስ ነው እኮ። አቤት የቻልነው መረጋጋት የቻልነው ሲክል ያደር ማያንቀሸቅሽ እኮ ነው ኢየሱስ። አልጎደለብን፣ እረፍ እኮ ነው የሚያለው። በለመለመ መስክ ያሳድረኛል፣ በእረፍት ውሃም ዘንድ እረፍ። በተረጋጋ ነገር መካከል ነው ያስቀመጠን። ሰው በጣም ግራ ገብቶት አያውቅም። ምን ሆነ ነው ግን አንተ የተረጋጋው? አረ ደንገጥ በል። አይ ልቤ ተጠብቋል። የነካኝ ጌታ ለዘላለም ነካ። ፈላጊ ያጣውን ነካው። ከዛ በኋላ ፈላጊ ተገኘ።
አያችሁ እኛ አሁን በቃ ምንቀጥለው በፈላጊዎቻችን ድምጽ አይደለም። ወዳጅ ሲበዛ ምትኖሩ የመሰላችሁ ብቸኝነት የሚገል የመሰላችሁ እንዳትፈሩ እንዳትጨናነቁ። ማነው ቀድሞውንስ ወዳጅ የጨመረላችሁ? ብትፈለጉ በማን ነው? ብትወደዱ በማን ነው? በኢየሱስ አይደለም ወይ? የቀደመ ኢየሱስ አለ። የቀደመ ቀድሞ መጣ። ከወዳጅ ከጓደኛ ቀድሞ ሁሉ ያልቻለውን የዘጋውን ምዕራፍ ከፈተው። ይሄ ሁሉ አቋርጠህ የመጣው ለምንድን ነው? ይሄው አንድ ምስኪን ማረፊያ ያጣ፣ ወዳጅ ያጣ፣ ጓደኛ ያጣ ከኢየሱስ ጋር እኮ የቆየ እኮ ሌላ ነው የሚሆነው። ኢየሱስ የነካው ለምድር የምመኘው ይሄንን ነው። ለትውልድ የምመኘው ይሄንን ነው። አሁንም ጌታችን ደግሞ ደጋግሞ ይንካል። እና የዚህ ሰው ልብ ተመለሰ፣ ተለወጠ። የከተማው ሰው ደነገጠ። እና ኢየሱስም ወደ ታንኳ ገባ። ሊወጣ አልቻሉም ሰዎቹ። በቃ ውጣልን አሉት። ፍርሃት በዛባቸው። እና ይሄ የዳነው ሰው ኢየሱስ ጋር መጣና እባክህ አብሬ ልኖር አለው። አይ አለ ኢየሱስ፣ ሂድ ወደ ቤተሰቦች፣ ትላንት ዘግተኸው ወደ መጣው ቤት ሂድና ጌታ እንዴት እንዳደረገልህ። የዳነ ሰው ኳሊቲ፣ ያረፈ ሰው ኳሊቲ በየገባበት አያችሁ እንዴት እንዳደረገ መጽሐፍ እንደሚነግረን እንዳነበብ ነው። 10 ከተማ ወደሚባል ሀገር ገብቶ ይላል ከተማው ደበላለቀው። ትላንት በጩኸት ነበር፣ ትላንት ሰው ፈርቶት ነበር የሚሸሸው። አሁን ሰው እየሰበሰበ ለኢየሱስ ከኖራችሁ ለነካችሁ ለአምላካችሁ አሜን። ይሄ ሁሉ ፈውስ፣ ይሄ ሁሉ ደህንነት፣ ይሄ ሁሉ ምህረት፣ ይሄ ሁሉ ቸርነት ለምንድን ነው? ኢየሱስ ይሄው ለብሎ ለማስተዋወቅ መድረክ አረገው። ሰማይ ኢየሱስን የሚያስተዋውቅበት መድረክ አረገው ይሄንን ሰውዬ። የኔ ቤተሰቦች ክርስትና ለአዳናችሁ ለጌታ የምትኖሩበት ህይወት ነው። ያያችሁ ሁሉ ኢየሱስን ያይ ዘንድ ይገባዋል። አሜን አሜን። ጨክኑ። የነካችኋል አይደል? የቀደመላችሁ ኃጢአታችሁን ይቅር ያላል አይደል? እና ለማን ነው የምትጠነቀቁት? ማን እንዳይከፋው ነው የምትጠነቀቁት? ከጌታ የተለየ ምን አይነት ክብር ሳላችሁ? ኢየሱስን የደበቀ ምን አይነትስ ክብር ነው ያለው? የሚያሳቅቀው እኮ ለብቻ መኖር ነበር ለዚህ ሰው አይደል? የሚያሳቅቀው እርቃኑን መሄድ፣ የሚያሳቅቀው ራሱን መጉዳት፣ የሚያሳቅቀው በሌሊት መጮህ ነበር እኮ። አሁን የሚያሳቅቀውን ሰበረለት። ከነካኸኝማ አለ በየገባሁበት። ኢየሱስም እንደዚህ አለው፣ በገባህበት ሂድ ወደ ቤተሰቦች እግዚአብሔር እንዴት ያለ ምህረት እንዳደረገልህ። አጠገባቸው ያለው ሰው ያዝ አድርጉትና አንተን ሰው ካየህ በሉት፣ ካንተ ጋር ሰው ከዋለ በሉት፣ የነካህን ኢየሱስ ይልህ በሉት፣ አፍህ ስለ ኢየሱስ ይከፈት በሉት። ያዳነውን አምላኩን እግዚአብሔርን በየሄደበት የሚያወራ ስኬታማ ህይወት ትፈልጋላችሁ? ስኬታማ የተሳካለ በሉ የነካችሁን አውሩ። እና ይሄ ሰውን ታሪክ ምንድነው ብትሉት ምን ስለዛ ስለ መቃብር ሰፈር ታሪክ የሚያወራ ይመስላችኋል? ምን ታሪክ ተብሎ ይወራል? ይሄ የሚወደድ ታሪክ እኮ አይደለም። ምነው ታሪክ ሲባል አንድ ቀን ይላል። እሺ እንደለመድኩት ያ መንፈስ እያሰቃየኝ እያለ አንድ ታንኳ ወደ ሰፈራችን መጣ። ከዚህ ቀደም ሰው ሊመጣ አይችልም ነበር። አሁን ግን አንድ ሰው መጣ። ይሄ ሰው ሸክሜን ከኔ ላይ ወሰደው፣ ታሪኬን ቀየረ። ከዛ ቀን ጀምሮ ታሪክ እኮ ነው ኢየሱስ ለእናንተ። ታሪክ የሚወራ ድላችሁ ነው ኢየሱስ። የሚነገር የጀግንነት ታሪካችሁ እኮ ነው። አምላክ አለኝ ብላችሁ የምታወሩት ያሳረፈኝ፣ ሸክሜን የወሰደ፣ ጨለማዬን ያነጋ፣ ህመሜን ያዳነ። ታስታውሳላችሁ ኤፌሶን መጽሐፍ ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በአየሩ ላይ ለሚሰራው ለዚህ መንፈስ አለቃ በፊት ታዛችሁ ትመላለሱ ነበር። ከበደላችሁና ከኃጢአታችሁ የተነሳ ከእግዚአብሔር ጋር ጥለኞች ነበራችሁ፣ ከፍጥረታችሁ የቁጣ ልጆች ነበራችሁ። እሺ ታዲያስ ነገር ግን አሹ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ ተነሳ በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ታሪክ አለን። እናንተ ታሪክ አላችሁ።
እኛ ቤት የገባው አገባብ ድንቅ አይደለም ወይ? እኛን የነካው አነካክ፣ እኛን የመለሰበት አመላለስ ለማንም መለስ ነበር። እኔ አውቀዋለሁ። ጌታ እጅ ላይ ባይሆን ሊሆን አልችልም። እንደዚህ የነካችሁ እግዚአብሔር ይባረክ። በሉ ንገሩ፣ ለምድሩ ዝናውን አውሩ። ስለ ጌታ ከመናገር አትቆጠቡ። አለ ጌታ በሉ። የሚያድን የሚፈውስ የሚያጽናና የሚያበረታ እንደገና እድል የሚሰጥ እንደገና ህይወት የሚመልስ ኢየሱስ አሜን። አለ ጌታ እንደገና ኃይል የሚሆን እንደገና አቅም የሚሆን አለ። በማዳኑ የበረታ አለ። ምን እያልከን ነው ካላችሁ ቀድሞ የመጣ አለ። ስለዚህ ቀድሞ ለመጣው ለሱ ለዘላለም መገዛት ይሁንላችሁ። የእናንተ ዕድሜ የሚቆጠረው ካሁን በኋላ ለሱ ነው። ድላችሁ ስኬታችሁ መቆጠር ያለበት ካሁን በኋላ ለሱ ነው። ለምን? ቀድሞ የመጣ። እስኪ በሉ ከኔ ጋር ቀድሞ የመጣለ በርስ ቀድሞ ሁሉ ድል ቀድሞ ነው የመጣው። ሰው መዋደድ ቢሆን እርስ በርስ መፈላለግ ቢሆን ያገኘነው ከሱ በኋላ ነው። ይሄ የእግዚአብሔር ምህረት ውጤት ነው እና የጌታን ምህረት በየከተማው ማውራት ጀመረ ይልና ሁሉም ይደነቁ ነበር። እንዲህ ነው እግዚአብሔር ሲረዳ፣ እንዲህ ነው እግዚአብሔር ሲያግዝ። የኔ ቤተሰቦች እንዲህ ብዬ አጠቃልላለሁ። በህይወታችሁ በዘመናችሁ በህይወታችሁ የተደረገውን ታላቁን ነገር በማውራት እግዚአብሔር ዘመናችሁን ይወስደው። ክብር ማለት ላዳናችሁ ለእግዚአብሔር ኖሮ መጨረስ ነው። ስኬት ማለት በተወደዳችሁት ፍቅር ጸንቶ መቆየት ነው። ለዚህ ሰው የደረሰ ጌታ እድሜውን ወሰደለትና አሁን የሚያወራው እንደ ትላንቱ የተሸከመው ክፉ መንፈስ አይደለም። አሁን የተሸከመው ምህረት ነው። አሁን የተሸከመው ይቅርታ ነው። በገባበት ቦታ ሁሉ ያወራል። ያዳነኛል ይላል። የኔ ቤተሰቦች በእግዚአብሔር የዳነ በአምላኩ የዳነበትን አይነት አዳዳን ያወራል። እኔ እኮ ዳንኩ ይላል። አረፉ። ነፃ የወጣ ሰው ካለ እዚህ ጉባኤ መካከል ተነክታችሁ እንደሆነ እግዚአብሔር የኃጢአት ዕዳችሁን ከፍሎት እንደሆነ ጨለማችሁን አንግቶላችሁ እንደሆነ አፋችሁ ስለ ጌታ ከመናገር አያቁ። አሜን። የተነካ ሰው ስለ ጌታ በማውራት እድሜውን ይጨርሳል። እጅም ከሆነ ቆመን ጸልየን እንጨርሳለን። ሃሌሉያ ሃሌሉያ። ሃሌሉያ ኤላባጋታራባሽ ኤላብረቨኔም ጥቂት ደቂቃ ብቻ እንድንጸልይ ፍቀዱ። ኤላቬኖ ፕሮቮስ አባራጋጃት ያላባራ ማንቶራዲ ጋባራጋታ ያላባ ኃይልን የሚያስታጥቅ የአምላኬ ክብር ለደከሙ ጉልበት የሚሆን ለዛሉ ጉልበት የሚሆን የወደቀውን የሚያነሳ አሜን። ሌላ ርዕስ የለኝም። ሌላ ዜና የለኝም። ሌላ ማወራው ጉዳይ የለኝም። ኢየሱስ ጉዳዬ ነው። ኢየሱስ ወሬ ነው። ላባራካታዲያ ላፋይላ ፕራዛካታዲያ ወሬ አለኝ ወሬ ትኩስ ዜና በየቀኑ ምደጋግመው አለ። ያዳነኝን ነፃ ያወጣኝን ያሳረፈኝን የገላገለኝን ኢየሱስን በማውራት እድሜ ይጠቀለላል። ሼባራቫና ካታ ፕራዛዲያባ ምትሉ ከሆነ ጮክ ብላችሁ እስኪ ኢየሱስን አወራለሁ በሉ። ኤላ ፕራዛቶ ባና ማሃቶ ኮፕሮሮና ኒባጋዳዳ እንግዲያውስ መርቃችኋለሁ። ዘመናችሁ ስለዚህ ጌታ በማውራት ይጠቅለል። እድሜያችሁ ለዚህ ጌታ ሆኖ ይጠቅለል። ማንቶራ ዲቬላ ብራ ቀኞች ከፍ ይበሉ፣ ይነሱ። ጥቂት እንጸልይ። አምላኬ ሆይ ጸልያለሁ። ይሄ ትውልድ ያንተን ድል የሚያወራ ያዳነውን ለመናገር የሚጨክን በገባበት ክብር የሚከተለው በሄደበት ስለ አምላኩ አዳኝነት የሚያወራ ማይሸማቀቅ የማያፍር ለሌላ ነገር ራሱን የማይሰጥ በክብር የተነካ በምህረት የተነካ በጸጋ የተነካ እንዲሆን በኢየሱስ ስም ጸልያለሁ። እጃቸውን ባነሱ ሰዎች ላይ ይሄ መንፈስ በኢየሱስ ስም ይሁን፣ በኢየሱስ ስም ይሁን። ማንታራ ዲቬጌዴጌቦ ሳባራ ሃዳና ባጋጃት ያላ የማያመቻምቹ ለምንም የማይሳሱ ስለ ኢየሱስ ከተማ
ከተባሉ የሚቀድሙ ስለ ጌታ ከተባሉ ብድግ የሚሉ የማወራው አለኝ የሚሉ የማወራው አለኝ የምናገረው አለኝ የምናገረው አለኝ ዜና አለ ሼባራሃቲ ካባቶ ባናማሃቲ ካባ አለ ወሬ አለ የማወራው ወሬ የማወራው ዜና አለ። አላፍርበትም። ባዳኜ አላፍርም። በታደገኝ አላፍርም። ነፃ ባወጣኝ አላፍርም። ኢየሱስ ክብሬ ነው የሚሉ እንዲህ ያሉ የጨከኑ ከዚህ ጉባኤ መሃል ይቀስቀሱ። ጸልያለሁ። እግዚአብሔር ሆይ ከክብር ጋር ያልተገናኙ ከእንጀራ ጋር ያልተሰፉ ለዚህ ዓለም ጥቅም ራሳቸውን ያልሰጡ ልባቸው ላይ ኢየሱስ የከበደ ለእግዚአብሔር ኖሮ መጨረስ ክብር የሆነላቸው ለእግዚአብሔር ኖሮ መጨረስ ክብር የሆነላቸው ለደስታው ቢኖሩ ለደስታው የሚያገለግሉ ፈቃዱን ሊኖሩ የሚጨክኑ ለቀደመላቸው ጌታ ለአዳናቸው ጌታ ዘመናቸውን የሚሰጡ እንዲህ ያሉ ጎበዞች ከዚህ ጉባኤ መሃል ይነሱ። ጌታ ሆይ እማያመቻመች ላቬላ ብራዛ ካታያ ባካችሁ ጮክ በሉና እስኪ አላመቻመችም በሉ። ድገሙና እስኪ አላመቻመችም በሉ። ይሄ ጸጋ በኢየሱስም ያግኛችሁ። የማያሳፍር ኃይል በኢየሱስም ያግኛችሁ። አምላኬ ሆይ ፍቅርህ እንዲታደስብን ጸልያለሁ። እንደገና እንደ ቀድሞ ኢየሱስ የሚያሰኝ እንደ ቀድሞ ስለ ክብርህ የሚያንቀሳቀሳል ስለ ኃይል የሚያንቀሳቀሳል በገባንበት በወጣንበት የስምህን ኃይል የሚያሸክመን ይሄ ፍቅር በኢየሱስም በዚህ ጉባኤ መሃል ይታደስ ይታደስ ይታደስ። ኢየሱስ 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 ዘመናችን ላንተ ሆኖ ይለቅ። እንወድሃለን እንወድሃለን። ያዳንከን እንወድሃለን። ነፃ ያወጣህን እንወድሃለን። ያሳረፍከን እንወድሃለን። ያረጋጋህን እንወድሃለን። የእኛ ጌታ እንወድሃለን። ኢየሱስ እንወድሃለን። ለዚህ ፍቅር ኖረን የምንጨርስበት ኃይል ይብዛል። ለዘላለም ስምህ ይቀደስ። ትችላላችሁ። ለጌታ እልልታ ከፍ ያለ ጭብጨባ